ለምን እኔ ሱሱ ስለምወዳት ስለተቆረቆርኩላት ነው እንደዚህ አስባለኝ ሀቢባ እንጂ አግብቶኝ አይደለም ተዋልደዋል አያገባኝም ግን ለሷ በመቆርቆር ለሷ በማዘን እንጂ ምን አረገኝ ለኔ ሰድቦኛ ቃል እንዴ ለኔ ተናግሮኛ ቃል እንዴ ምንም አይደለም እሷ በተናገረች ዘንሽ በውስጥ ታውሩ የለ ወይ አንዴ ሻይ ባንዴ ልጠይቃት አይባ እኔ እስር ቤት ሆኜ እንዲህ አድርጓል ሱሱ እንዲህ ብዙ መረጃ አለኝ ነግርሻለሁ ብለሽ ደውለሽ ነገርሽኝ እንጂ እኔ ደውዬ እንዲህ አድርጎኛል ብዬሽ ነው በቃ እንደዚህ ከተካሄደማ በቃ ብዙ ነገር ላውራ ማለት ነው ቆይ ሀቦ ልንገርሽ ይኸው በውስጥ አለ እኔ ከሱ ጋር ድጋሜ ከእስር ቤት ወጣ ወደ ኢትዮጵያ ስትሄድ ዜድ እኔ ልጄ ተይ በቃ በማርያም እዚህ ጋር ሌላ ጸብ ከባልሽ ጋር ታርቀሽ የለ ሌላ ጸብ እንዳይመጣ በምክሄድ ለምን ዜድ አንድ ነገር ልንገርሽ መታረቅ ይሄ የኔ መብት ነው እኔ ይሄን ልታረቅ አይደለም ኧረ ተይ ሌላ ነገር እንዳላወጣ በቃ እሱ በማርያም በቃ ትዕግስት አስጠጪኝ እኔ አይደለም አንቺ እኮ እዚህ ጋር ችግር እየፈጠርሽብኝ ነው እኮ እኔ ላይ ችግር እየፈጠርሽ ነው እሷ የነገረችኝን ነገር ነው እያደረግኩ ያለሁት ብለሽ እያልሽ እኮ ነው ያለሽው እኔ ስለ ዮናስ እንዳወራውልሽ ነገር እኮ ነው እያደረግሽልኝ ያለሽው አንቺ ለኔ ደውለሽ ስትይ ነበር ሌላ ነው ለምን እንደዚህ እኔ ለሀቢባ ችግር የለም በውስጥ ነገራታለሁ ከተረዳችኝ ትረዳችኝ ህዝቡም ይረዳኝ እዚህ አላወጣም አሁንም ያልሽኝ እኔ እንደዚህ ብዬ ልናገር እሱ አልናገርም ይኸው ሚኬል አልናገርም ከዚህ በላይ ምን አለ ምን አወራሽ አሁንም ያው እየተናገርሽ ያለሽ ለዮናስ ምናምን ተይ በቃ እሱ እኮ ለምን አንቺ ትግርሽ ምንድነው ያልሽው እኔን ማበጥበጥ ነው ያልሽው ማጋለጥ ነው ያልሽው አልገባኝም ምንድነው ያልሽው በቃ ተይ ፊልም ህይወት እያዳንሽ ነው ያለሽው አልገባኝም አንዴ የሚሉት አድርጊ ማለት ሄዶልሽ እንደ አንድ ጓደኛ እንደ አንድ አብሮ እንደበላ እንደጠጣ አንድ ሀገር እንደኖረ ሰው ከባሏ ጋር በመታረቋ ትዳሯን በመሰብሰቧ ባሏ እሷን ብሎ በቀናት ውስጥ ሩጦ ሀገር ቤት ልጁን ይዞ ሚስቱ ጋር በመግባቱ ልትደሰችላት ለተደረገላት ነገር ልትደሰችላት ፋንታ ምንድነው ያናደደሽ ምንድነው ሶሻል ሚዲያ ላይ አውጥቶ አረ ሀቢባ ምንድነው ያናደደሻት ወይ ባሏ ሲጀምር ቆይ ባሏ ሲጀምር ኦኬ ሀቢባ ቆይ ለመልስ መልታለሁ ባሏ ሲጀምር ከሷ በፊት ነው የጀመረው ፕሮሰሱ ኦኬ ከነ ልጁ እዚህ ጋር ልናገርሽ ባሏ ይኸው ሱስ ታውቃለች ከሱስ በፊት ነው ፕሮሰሱ የተጀመረ ልንገርሽ ኦኬ በቀናት በፊት ቢገባም ባሏ የልጁ አባት ነው አያገባኝም እኔ አሁንም እምልሻለሁ እሷ በተናገረችን ቁጥር ለምን አያያዝ ለኔ ፐርሰናሊ ሌሎቹ ራሳቸው ያውቃሉ አያገባኝም ስለሌሎቹ አያገባኝም ስለኔ እኔ ፊት ለፊት መጥቼ ስለተናገርኩ ነው ለምን ለኛ አያያዘችን እዚህ ጋር ባሏ ነው እንዴ አደባባይ ወጥቶ በላይ ለገነት የሰደበው የባሏ እህት እዚህ ቁጭ ብላ ነው እንዴ አደባባይ ላይ ወጣ ለገነት አንድ ቀን ሰድዋት የሚያውቀው እስቲ ንገሪ እኔ እየተጋፈጥኩት የነበርኩ ሌሎች ነው እየተጋፈጡ የነበሩ እነሱ ግን ቂጥቂጧ ነው የነበሩት በየመኪና በየምኑ እኔ በውስጥም ተናግሬሻለሁ ሀቢባ በውስጥም ተናግሬሻለሁ ማስረጃ የለም እኔ ባለ ማስረጃ ምንም ነገር እንደማልቀበል አሁን እኮ በቃ ችግር የለም ላንቺ ነው የምልከው እኔ ላንቺ ነው የምልከው አሁን እዚህ ላይ ፐርሰናልስ ለህይወቱ አትናገሪ ስትይ ጸጥ ብያለሁ አሁንም ይኸው ከአቅሜ በላይ እንትን ተናገሪ አልናገርም አሁንም ላንቺ ልክልሻለሁ ችግር የለም እልክልሻለሁ እኔ ህዝቡ እኔ መረዳት እኔ ለሚወደኝ ብቻ እዚህ ሰካራም ለሚለኝ እዚህ ምን አገባሽ ለሚለኝ አዎ ትክክል ምን አገባሽ ለምትሉ አዎ ትክክል ምን አገባኝ አያገባኝም መስለኝ ተናግሬያለሁ ገባሽ መስለኝ ተናግሬያለሁ እኔ ግልጽ ስለሆንኩ ነው እንደሌላ እንደዚህ ጥምዝዝ ያልኩ ሹክሹክ ስለማል ነው እንደሌላ እንደዚህ ያረገች እኮ ዜድ ያሉ የደወል የሚገፋፋ ልጅ አይደለም ራሴ ወጥቼ የምናገር ልጅ ነኝ ገባሽ እዚህ ጋር እኔ የምለው ያለው የትኛው ነው ባንድ አንበሳ የሸጥኩሽ ቆይ የትኛው ነው ባንድ አንበሳ የሸጥኩሽ ደግሞ ድጋሜ ደግሞ ለማኝ ሱስ ለማኝ እሺ ለማን ያልሽበትን ማስረጃ እኔ የምጠይቃለሁ ለምን ባንድ አንበሳ ሸጥሽኝ እንዳለችሽ ሌላው እኔ ያልገባኝ ነገር እንዲያርገንላት ገነትን ወተን ሚዲያ ላይ ሰደብንላት ባሏና የባሏ እህት ሚዲያ ላይ ወተው አልሰደቡላትም እኛ ግን ሰደብንላት እሺ ስለሰደብንላት ገነትን ምን ታድርግልን ነው አሁን ምን አጠፋች ነው ምን አደረገች ይሄን አደረገች አላረገች ምንም በቃ እኔ በቃ በትዳሬ መሀል አትግባለች አለ ምን አገባኝ በቃ ተውኩት እኮ ይሄ በቃ ይቅርታ ይኸው እንደዛ ስላልኳት ይቅርታ ወጥቼ ስለተናገርኩ ሶሪ በስ ባንበሳ ሸጥኝ አለችኝና ሱሱ ለማኝ ሚዲያ ላይ ወጣ ለማኝ ያልኩት ይሄ ብቻ ማስረጃ ታምጡ በቃ ይሄ ነው የምፈልገው በጣም ጥሩ ቴንክ ዩ እሺ ሱሱ ለማኝ ያለችሽን ሪከርዱ ልኬልሻለሁ የቲክቶኩን በእኔና ዜድ ያው በውስጥ ነው ያለችሽ በውጪ ነው በውስጥም ብላኛለች በውስጥ እኔና እሷ ሰድባኛለች ሰድቤያታለሁ
በውስጥም የለችኝ ልክልሻለሁ፣ ችግር የለውም። እዚህ ግን እንዳከፍቹ እንዳይደብራት ቪዲዮንም ኧረ አይደብረኝም እንጂ ከፈተው አይደብረኝም። እኔም ልክላታለሁ፣ ችግር የለም። ልክላታለሁ፣ የሁለታችንም ልክላታለሁ። እሺ እንዳይደብርሽ መጀመሪያ አቢባ ሚት አድርገሽ እኔ ለሷ ያልኳትን ስሚ ሚት አድርገሽ ለራሷ እንዳይደብራት እኔ አይደብረኝም። ዜድ አንቺ ለማኝ ብለሻታል በውስጥም ወይ በውጭ አላልሻትም? እኔ በውስጥ ብዬሻለሁ ስሱ። እኔ በውስጥ ስሚ መጀመሪያ ኦኬ ስሚ አቢባ አዎ ብለሻታል ለማኝ። ግን አጸያፊ ቃላቶች አብረው ስላሉ እኔ እዚህ ጋር ይሄንን መክፈት አልፈልግም። እሱ ነው የምልሽ። ኦኬ ለማኝ በምንድን ነው እንደዚህ ሚዲያ ላይ የሚለመን ለማኝ ምናምን ብያታለሁ ሀቢባ? አዎ ብለሻታል። ቮይሱን ከተበሽ ደግሜ ለራስሽ ፎርዋርድ አድርግልሻለሁ። አሁን ደግሞ ሌላ ቀፋፊ ቃላቶች ስላሉ እሱ እኮ ነው እዚህ እንዳይሰማ እሱ ነው ስም ያልኩሽ እንጂ ለማኝ ሚዲያ ላይ ወጥቶ የሚለምን እንዳንቺ ምናምን ብያታለሁ። ፎርዋርድ አድርግልኝ። ሌላ ደግሞ ስክሪን ሪካርዱ ላይ ደግሞ ያልሻትን እኔ በሞት ሚዲያ ላይ ተወጥቶ አይለመንልኝም እሱ ስክሪን ለሱ አይደለም። እኔ አንቺ ለማኝ እንደሆነ ተያይዞ የሚነሳው 3 ሚሊዮን ቀንተሽ ነው ሲሉኝ እኔ ከዚህ በፊትም ይዋጣልሽ ተብዬ ነበር። እኔ አንገቴ ቢቆረጥ ሚዲያ ላይ አይለመንልኝም። እኔ እዚህ ብታመም ብሞትም እኔ ሚዲያ ላይ ወጥቼ አዋጡልኝ አልልም። ይሄ ከዚህ በፊትም የምለው ነገር ነው። እኔ ሚዲያ ላይ አንገቴ ቢቆረጥ አይለመንኝ። አሁንም ነገ ነው ምሽለስሱ ከዚህ በፊትም ብየዋለሁ። ይኸው ሚካኤልን ከዚህ በፊትም ሌላ እነ ኩዊን ጋር ይከራል። ከዚህ በፊት የዛ ጊዜ አይዞሽ ምናምን ያልሽኝ ጊዜ እንኳን እንደዛ ነው የምለው። ሚዲያ ላይ ወጥቼ አይለመንልኝ ነው የምለው። ቀንተሽ ነው 3 ሚሊዮን ስለተዋጣላት ምናምን ሲሉኝ እኔ ከዚህ በፊትም አሁንም ሪከርድ አድርጎ እደግማለሁ። እኔ ሚዲያ ላይ ወጥቼ አይለመንልኝም እንጂ ሱሱ ብዬ ነው ኔቨር። ያው በሱሱ ስለ ሱሱ ኮመንት ላይ ሲሉሽ አይደል 3 ሚሊዮን ስለተሰበሰበላት ቀንተሽ ነው ሲሉሽ አይደለ? እኔ መቼም ሚዲያ ላይ አይለመንልኝም ማለት ቀንተሽ ነው ሲሉኝ እኔ ታውቃለች እሷ እንደማልቀና አለ ኮሜንታተሮችን መስደብ ነው እንጂ እሷን ነው እኮ አሁን እዚህ ጋር እኔ እንደሷ መቼም ሚዲያ ላይ ወጥቼ አይለመንልኝም ማለት እነሱ እሷ አላልኩም። እኔ አቡ ስሚ መጀመሪያ እንደሱ አላልኩም። ሁሉ ፈታውና እንስማ መቼም እሺ ስሚው ልሞት ደርሼ እኔ ሚዲያ ላይ መጥቻ ልንገራችሁ ለምን ልሞት ደርሼ እኔ ሚዲያ ላይ መጥቻ ልንገራችሁ እኔ አዋጡልኝ አይደለም። ይኸው እምወደው ሚካኤልን እኔ ልንገራችሁ ይሄ ሪከርድ አድርጉት። ወጥቼ ሚዲያ ላይ ቢቸግረኝ ምን ብልም እመብርሃንን ይኸው ጌታን ነው ብላችኋለሁ። ሚዲያ ላይ አለምንም ሚካኤልን ሚዲያ ላይ አለምንም። እኔ ፓስፖርቱን ለምን ባሏ እንደሰጠ አልተናገረችም ነው አንቺ እንዳይታይብሽ እንጂ ዲገነዝ እንዴ ዝጊው ስሱ ያልኩት አለ አቡ እኔ ስሱ አላልኩም እኮ አላልሽም። ገባኝ እኮ ዜድዬ አብራችሁ እንደመብላታችሁ እንደመጠጣታችሁ እኔ ያልኩሽ እኮ እኔ አያገባሽም ላለችኝ ኦኬ ሶሪ ይሄ ትክክል። በባልና ሚስት መግባት አልነበረብኝም። እሷ ባለችን መሰረት በተናገረችን እንጂ እኔ ቀድሜ የተናገርኩት ሶሪ ይቅርታ በማያገባኝ ገብቻለሁ። አዎ በቃ ይሄ ነው ይቅርታ ብልግና ነው። አንድ ነገር ልጠይቅሽ። እኔ ባለችን መሰረት የምትዩ ምንም ነገር ሊፈጠር ይችላል አቢቤ። እኔ ጓደኛዬ እስኮንሽ ድረስ አጠገቤ እስኮንሽ ድረስ የሚፈጠርብኝና አንዳንድ ነገሮች ልታቂ ትቻለሽ አብረን እስካሳለፍን። ቆይ እዚህ ጋር አንድ ነገር እኔ እኮ ይሄ እንዲታወቅልኝ እኮ ነው ከመሬት ተነስቼ እንዳልሆነ እኮ ነው እንጂ እኔ እንደዚህ ያለች ምናምን ከመሬት ተነስቼ እንዳልሆነ ነው እንጂ ሌላ እኮ በቃ ይቅርታ ብያለሁ። አያገባኝም ብለሽኛል። አዎ
አንቺ እኮ እኔን አልተረዳሽኝም። እዚህ ጋር አልኩሽ እኮ እኔና ዮናስ ላይ እንኳን እኔና ዮናስ ላይ በአለም ላይ ያሉ ባለትዳሮች በሙሉ ይጣላሉ። የማይጣላ የለም። ብዙ ችግር ሊፈጠር ይችላል። ኦኬ ሊለያይ ይችላል። ተለያይቶ ሰው ያሳድጋል። ልጅ ስትወልጂ ደግሞ ልጅ ተለያይተሽም ልታሳድጊ ትችያለሽ። እኔና ዮናስ አብረን እንቀጥል አንቀጥል እኔ እዚህ ጋር ማብራሪያ መስጠት አልፈልግም። አንድ ሁለተኛ ነገር እኔ ተዋልጃለሁ። የሱ ቤተሰብ የኔ ቤተሰብ ነው። ተረዳሽኝ? የኔ ቤተሰብ ደግሞ የሱ ቤተሰብ ነው። ቤተሰቦቻችን ቤተሰብ ሆነናል። ደም ሆነናል። ልጅ ወልደናል። ዜድ ተይ፣ እኔ እንደዚህ አትናገሪ። እንዲህ በተናገርሽ ቁጥር የኔ ጓደኛ ስለሆንሽ እኔና አንቺ እኔ በእያልኩሽ ነው የሚመስለው። አሁንም እዚህ ጋር ቁጭ ብለሽ እያወራሽ ያለሽው እኔ ነግሬሽ አድርጊ እንዳልኩሽ ነገር እያደረግሽ ነው ያለሽው። እዚህ ጋር ቤተሰብ አለኝ። የልጄ አያት አለች። የዮናስ እናት ማለት የልጄ አያት ናት። የዮናስ አጎት ወንድም ማለት የሲሲ አጎት ነው። እኔን አክብረው ልጃችንን አብረን የተያየን ይጠይቅን የምናሳድግ ሰዎች ነን። ሳወለላ እንደ ኢትዮጵያዊ ካሰብን እንደ ሰው ካሰብን ማለት ነው። ወይስ እኔ ልጄን ለነሱ ነጥቄ ከነሱ አርቄ ነው ማሳድገው? ወይስ እሱ ልጄን ከኔ ነጥቆ ነው የሚያሳድገው? ከኔ ቤተሰብ ለይቶ ብንለያይ እንኳን ተረዳሽ? ብንለያይ እንኳን እኔ ሚዲያ ላይ ወጥቼ ማንም ሰው እንኳን አይደለም ባሌ አንቺ ጓደኛዬ ብትሰድብኝ ሚዲያ ላይ ወጥቼ አልሰድብሽም፣ አልሳደብም፣ አልናገርም። ገበናሽን አላወጣም። ገበናዬን የሚያወጣ ሰው ሊኖር ይችላል። እኔ ግን አላወጣም። ይሄ የኔ ባህሪ ነው። ያንን ነው በውስጥ ዜድ ለምን እንዴ አንቺ እኮ እኔ አንድ አንበሳ ላልሹ ደግሞ አው አንቺ በውስጥ ይሄን ነገር ቮይስ ባይሰማሹ ቮይስ የሰማው ቀን በጣም ተናድጄ ቪዲዮ ሰራው። ተናደድኩኝ። በቃ እዚህ ጋር ማውጣት አልችልም በሁለታችሁ ማለት ተናደድኩኝና እኔ እንደው ያችን ቃል ብቻ ነው የተናገርኩት። ዜድ እኮ ምንም እኮ አልቀራትም ስትናገር በጣም ተናግራለች። ግን እኔ ምን አደረኩኝ? በአንድ አንበሳ ተቀየርሽ አንቺ ሸጥሽኝ። ዮናስ ፓስፖርት ከሸጠ ፓስፖርት የሰጠበትን ስክሪንሾት ማስረጃ አምጪ። ቤተሰቡ ማስረጃ ታምጣና እኛም እንወቅሰዋለን ልጁን። እኛም ከቤት ነው የምናባረረው። ከአንቺ ጎን ነው የምንቆመው። ምንድነው እየተወራ ያሉ ብለው ቤተሰብ ጠየቀኝ። እኔ እዚህ ጋር ነፍሴ እየተላቀቀ ነው ያለው። ወላሂ እንዴት እያንቀጣቀጠኝ እንደሆነ ብታይ። ለምን እዚህ ጋር ልጅ አለ፣ ሲና አለ መሀል ላይ። ነገ ሲና ያየዋል። ዜድ ምን ሆነሽ ነው? እሺ ማስረጃው ላኪልኝና ቢያንስ ቤተሰብ እንኳን ይመን እውነት እያወራሽ እንደሆነ አልኳት። አላከችልኝም። እና ታዲያ እኔ ጸጥ ዜድ እንደዛ ስትናገር እኔ ዝም ስል ከዜድ ሐሳብ ጋር ትክክል የሆንኩ ነው የሚመስለው። ሰውም ቤሱም ቤተሰብ ልክ ነኝ አይደለው? ልክ ነሽ። ልክ አይደለሽም ያልኩሽ አይደለም። ግን እኔ እዚህ ጋር እቺ ቃል አንበሳ ስላልኳት አመማት፣ ተናደደች፣ ደበራት። እኔ አንበሳ ስጭኝ ብያት አይደለም። እኔ ግን ብዙ ነገር እያመመኝ ነው። ችግር የለም። ከዚህ በላይ እኮ ያለች እሷ አይደለችም። ዜድ እንደዛ አይነት ሰው አይደለችም። እሷ አይደለም እያደረገች ያለች። እኔ አንድ ቀን ሀቢባ እምወዳት እናቴ ፊቷን አያሳየኝ ሚካኤልን እኔ ከገነት ጋር አንድ ቀን ተገናኝቼ አላውቅም። ሚካኤልን ነው የምልሻለሁ። ላላ ገነትና ማከሳ እኔ ገነትን እያልኩ አይደለም ማለት ነው። ከገነት ጋር አንድ ነገር ልንገርሽ፣ እዚህ ጋር ማርያምን ነው የምልሻለሁ። አንበሳ እኔ ላይ እንደዚህ ቪዲዮ ወጥቼ አንበሳ ስታወርልኝ እንኳን ቪዲዮ ዘግቼ ለራሴ ተሸማቀ ነው ሚት ያደረኩ። ማርያምን ጉቺ ቤት ነው ያወረደልኝ። ገባሽ? እዚህ ጋር ታረቁ ተብለን እኔ አንበሳ ከፈለገሽ ቂጧ ላይ ተወጥፈው እኔ ማንንም አልፈራም። ገባሽ? መታረቅ ሳለብኝ ነው የታረቁት። እዚህ ማንንም አልፈራም ያልኩሽ ነው። ሄለን ቤቱን ተጠይቄያለሁ። ሰርፕራይዝ አለ ስለተባለሽ ነው የታረቅሽው ተብያለሁ። ሰርፕራይዝ አልፈራ ማርፕራይዝ አልፈራ ነኝ። ገባሁም አገሬ ነው። አገሬ ገብቼ ብር አለኝ ሰርቼ በላለሁ። ገባሽ ወይ? ካልሆነ ወደ ሌላ አገሬ ሄዳለሁ እንጂ ለማንንም አልፈራም። እኔ ማንንም ቤሩት ድፍን ያቀኛል። ይሄ ለእስር ቤት ይሄ ለአገር ዲፖርት ማድረግ ምናምን አልፈራም። እኔ አልፈራም። ይኸው ስስ ገብታለች። ምን ሆነች? ምንም አልሆነችም። ገባሽ? ይሄ ነው እንጂ እኔ አሁንም እኔ ከመሬት ተነስቼ እንዳልሆነ ህዝቡ እንዲያቀልኝ የሚወዱኝ ሰዎች ዜድ የምንነሽ ነው ምናምን ስላሉኝ ነው። አንድ አንበሳ ሸጥሽኝ ላለችኝ በአንድ አንበሳ ለሱሱ አይደለም፣ በአንድ አንበሳ በሌላም አልሸጣትም። ለምን አልሸጣትም? ሀቢባ እዚህ ጋር እኔ ልጠይቅሽ። እሺ ማሚ አንድ ነገር ልጠይቅሽ። አንቺ የዚህ ሀቢባ ቤት የሆነ ቀን ልጅቷ ዮናስን የከሰሰችው ቀን እኔ ወይም ደግሞ ዮናስ ክፈይ ብለንሽ አይደለም፣ እንደ ጓደኛ ሮጠሽ መጥተሽ ነው አንቺ እኔ ያለው ከበር አረጋለሁ ብለሽ የከፈልሽው አይደለም? አዎ ብያለሁ። ስላናገረችኝ ቆይ እህት ምን አለች? ቆይ እዚህ ጋር እኔ ልመልስላት። ሀቢባ እህት ምን አለች? ሪከርድ አለ። ዝም በያ እህቱ። እኔ በእህቱ እኮ ነው የምሰርበው ያለው እሱ ባንቺ አይደለም። እህቱ እያደረገችኝ ያለች ያሻድም ስትሬንሽት እያደረኩ የላኩልሽ አይደለም። እሱ እኮ ገባኝ። ከዛ በፊት እኮ ነው የተናገርኩት። በቃ ባንቺ አይደለም። ሄለን ቤት ገብተሽ ሱቋ ስለተዘጋ መክፈል ስለማችል እኔ የከፈልኩት እኮ ነው ሄለን ቤት ነው ስለምወድሽ እኔ ስሱ ስለምወዳት ነው ያልኩት። ስሱ ስለምወዳት ነው ያደረኩት ነው ያልኩት። ገባሽ? ስሱ ለምን አልከፈለችውም ስትልሽ ሄለን እዛ ጊዜ ተዘግቶባት ነበረ ሱቋ። እኔ ቢሽ እኔ ሱቋ ተዘግቶ ነበረ። መክፈል በቃ ሱቋ ስራ የላትም ማለት ነው። ይሄ ገባሽ ሀቢባ?
مش ሌላ مش ተንኮል እኔ በዛት መክፈል አቅቶኝ አይደለም አንቺ እለ ከልጅቷ ጋር ስለያዘኝ ዝም አልኩኝ አይደለም አይባ ዜድ ወጣ ከፍላለሁ ብላለች ይኸውላችሁ ጊዜ ነው ዜድ ምን ያህል የጓደኛ ጥግ መሆኗን ያየሁትኝ የዛን ጊዜ አቢባ ቆይ አንዴ እኔ የዮናስ እህት ስላናደችኝ ነው እንደዚህ ብዬ ወጣሁት ገባሽ ሌላም ተናግሬያለሁ ማለት አንዴ አቡ አናግረኛ እናቴ አቡ እሺ እናቴ አንድ ነገር ልንገርሽ የዮናስ እህት ስትሰድበኝ ምን ብላ ነው የሰደበችኝ ሶሪ ላይ ለዚቢያን ቆሻሻ ቪዋ የሞተ እኛ ቪ ማንሳት አንችልም ሀቢባ ማርያምን ነው የምልሻለሁ ገባሽ ኤዝ አያመኝም እኔ ሰጥቻለሁ አለም ከዛ ምን ትላለች ወንድሜ ካለ ሱሱ ብር አትጋብዛቸውም ብር አትሰጣቸውም አታበላቸውም አትጠጣቸውም ሪከርድ አለ ላኪ ካልሽኝ እልክልሻለሁ እንደዚህ ስትል ወንድሜ ተማላቆ ነው ያደገው ስትል ተማላቆ ያደገ ሰው አረብ ሀገር አይመጣም ተማላቆ ያደገ ሰው ብር እኔ እንደዚህ አልከፍለትም ተማላቆ ያደገ ሰው መኪና አይነጠቅም ብዬ ተናግሬያለሁ ገባሽ ሌላም ተናግሬያለሁ ግን ሱሱ ብላኝ አይደለም ሱሱ ሰድባኝ አይደለም እህቱ ስለሰደበችኝ ነው ሚካኤልን ነው የምልሻለሁ እህቱ ስለሰደበችኝ ነው ስለዚህ አንቺና ሱሱ ታረቁ በቃ አሁን እኔ ከሱሱ ጋር ብያታለሁ በውስጥ እኔ ካንቺ ጋር ጸብ የለኝም ይሄው ሱሱን ስክሪንሾት አድርጌ ይሄው እሷ እየሰደበችኝ ነው ወጥቼ የምሳደበው ያለው በቀደም ገብታ ስለሱስና ካዲያውልሽ ዜድዬ ሌላ ጊዜ እኔ ከሰደብኩሽ እኔን እንጂ እኔ ስለሰደብኩሽ ባሌን አይደለም ወይ የዚህ እየሰደበች ያለ እህትየውን ፎቶ አለጥፈሽ ራሷን ይባታ ለምንድን ነው እሷ ገና ሌላ አጀንዳ ቤትሽ ይመጣል ሌላ አጀንዳ ምሽ በሱ አይደለም ይመጣ ሌላ አጀንዳ በሷ በእህትየው አጀንዳ ይመጣል ቤትሽ ራሷን እርገጫት እህትየውን ባልየው ወንድምየው የሱሱ ባል ምን አገባው አሁን ሱሱ ይኸውልሽ ትዳሯ ላይ የባሏ ቤተሰቦች እሷ ሆን ብላ በውስጥ ላንቺ ሚስጥር እየነገረች አንቺ ባሏን ሶሻል ሚዲያ ላይ እንድታጥላይላ እንድትሰድቢላት እያደረገች ነው እየመሰለ ያለው ገባሽ እቺ ልጅ እኮ ተሰቃየች ገብቶሻል ባኛል እኮ እኔ ለሱ አሁን ተጣልቸው ነበር ሱሱ ምን አለችኝ ዜድ እኔ እየመከርኩሽ ያለው ነው የሚመስለው እኔ ምን አርገሽ ነው እኔ የልጅ አባት ነው ስትለኝ የልጅ አባት ማለት እኔ ግን ለሱ ቁጭ አርጌ ታረቁት አይ በቃ ሱሱ ሰድባኛለች ሱሱ የልጅ አባት ነው በመሃል አትግቢ ስላለችኝ ይቅርታ ዮናስ ብየዋለሁ ቁጭ አርጌ እዚህ ይኸው አልዋሽም አደባባይ ላይ እናገራለሁ ይቅርታ ለማን ስል ለሱሱ ስል ነው ይቅርታ የልጅ አባት ነው አያገባሽም ስላለችኝ ተሳስቻለሁ ብዬ ታርቄዋለሁ እዚህ ገና ከመሳፈሩ በፊት ገባሽ ታርቄዋለሁ ለማን ስል ይኸው ቮይስ ልኬላታለሁ ይኸው ታርቀናል ፒስ ፈጥረናል ብያታለሁ ቮይሱም አለ ልክልሻለሁ በቃ ፒስ ፈጥረናል ችግር የለውም ሱስዬ አይዞሽ በቃ ይሄን ያልኳት ውሸታም ትበለኝ ግን እዚህ እህቱ እየወጣች ኢንቫይት አድርጌሻለሁ እህቱን አስገቢያት የምትሉ ጽፋለች ኢንቫይት አድርጌታለሁ አክሰፕት አድርጋ ትግባ ግን ይኸውልሽ ቤት እህቱ ላጠፋችው ነገር ዮናስ አይሰደብም ራሷ እህቱ ናት የምትሰደበው ሁላችንም በአሁን በወንድሜ ፓስፖርት እኔ መሳፈር አልችልም እኔ ወንጀል ብሰራ ወንድሜ አይታሰርልኝም እኔ ነኝ የምታሰረው ገባሽ ሁሉም ለራሱ ኃላፊነት ይወሰድ እህትየው ስታስቀይምሽ ራሷን እርግጥ አድርጊያት እንደፈለግሽ እህትየውን ለመበቀል ዮናስን አትናገሪ ዮናስን ስትናገሪ ሱሱ ሆን ብላ እያደረገችው ነው የሚመስለው እሷ ሰላሟን ታጣለች እሷ ቤቷ ሰላም ታጣለች ስለዚህ እሷ በማይመለከታት ነገር እንደዚህ አታድርጉ እናንተ ጓደኛሞች ናችሁ ብዙ አመት ቤሩት ላይ አብራችሁ በልታችሁ ጠጥታችኋል አንቺም ብዙ ሆነሽላታል እሷም ብዙ ሆናልሻለች ብዙ ነገር አሳልፋችኋል ስለዚህ ፕሊስ አትጣሉ አሁን አንቺ ኦሬዲ ዜድ ይቅርታ በማያገባኝ ስለገባው ስለባሏ ስለተናገርኩ ብለሻል ሱሱዬ ምን ተናድጄ ባንድ አንበሳ ሸጥሽኝ ስላልኩሽ ይቅርታ አርጊልኝ በያትና ተታረቁ ብቻ ሳይሆን አቡ እዚህ ብቻ ሳይሆን እኔ እምወዳቸው ሰው አሁን እምወዳቸው ሰዎች እንዳንቺ ያለ ሰው ማጣት አልፈልግም ብዙ አሉ በውጭም ማጣት አልፈልግም ከመሬት ተነስቼ እንዳላልኩ ገባሽ ከመሬት ተነስቼ እንዳላልኩ እዚህ እኔ የሚወድኝ ሰዎች ማጣት አልፈልግም እኔ እህት ስለሰደበችኝ ነው የተሳደብኩ ለሱም ቢሆን ካሁን በኋላ ወንድሜ እንደዚህ ነው አውቃ ወንድሙ አልታስነካ እኮ ነው ወንድሜ እንደዚህ ነው የምትለው ገባሽ አቡ ወንድሙ አለማስነካት እኮ ነው ትናንትና አሁን ልታረቅ ገባን አሁን እንደዚህ ስላልኩሽ ይቅርታ አለችኝ ስለሱሱ ልታወራ ስለሱሱ እዚህ ጋር አታንሽ አልኳት ልጅቷ አውቀሽ እያነሳሳሽ ነው መጥፎ ነገር እንድናገር አልናገርም ቢ ወርጃለሁ ገባሽ መጥፎ ነገር እኔ ግንፍል ነኝ እኔ ፊት ለፊት ነኝ እኔ ነዳዳ ነኝ ሀቢባ እኔ እንደዚህ እኔ ማርያምን ነው ቤይሩት ያሉ የምታውቂያቸው እነ ሰላም አስገቢያቸው እኔ በአካል የሚያቀኝ ነው የሚያቀኝ በሚዲያ ሌላ ነኝ በአካል ሌላ ነኝ እና እንደዛ ስላለችኝ ነው እኔ
ሱሱ ምን አድርጋ አይደለም መክራኝ አይደለም ተናገሪልኝ ብላኝ አይደለም። በቃ እኔ ግን ከመሬት ተነስቼ እንዳልሆነ ብቻ በቃ ሱሱ አቡ እኔ ደግሞ ልሽ አንድ ነገር ልንገርሽ ማሚ፣ እኔ እና እሷ ቤተሰብ ነን። እኔ ዜድን ወላሂ ከልቤ ነው የምወዳት። ይሄ አንቺ ራሱ ታውቂያለሽ በውስጥ ግን በቃ በሰሞኑ እያደረገች ያለችው ነገር እንኳን ዜድ ማለት ነው ማሚ ከእሷ ጋር ራሱ ሌላ የራሴ የምላቸው በጣም የምወዳቸው ጓደኞቼ ይህን ነገር እኔ ሚዲያ ላይ ምንም አይነት ነገር ሰው የራሴ የግል ላይፌ እንዲወጣ እንደማልፈልግ እያወቁ አብረው ሲያደርጉ እንዴ እኔ ከዛ ሀገር ስለወጣው በቃ የኔና የነሱ ግንኙነት ስላበቃ በቃ ጨከኑብኝ፣ ተቀየሩብኝ። በጣም ከፍቶኝ ወላሂ አልቅሻለሁ። እኔ እኮ አይባ ጓደኛ እኮ የለኝም እኔ ጓደኛ የለኝም ብዬ እስከማለቅስ ድረስ ነው የተሰማኝ። ቁርአን ነው የምልሽ። እኔ እጅ አመዳፋሽ ነው። እኔ በጣም ነው ሰው የምወደው፣ ከልቤ ነው የምወደው። ገባሽ? ግን በቃ ሁሉም ተቀይሮ ሌላ አለ ቤት ይከፈታል እና ሲወራ የኔ ነገር ነው እየተወራ ያለው። በቃ ሁሉም ቦታ ላይ የኔ ነገር ነው እየተወራ ያለው። አባቴ እየደወለ በቃ ይሄን ቲክቶክ አጥፍተሽ ዞር በይ። እኔ ትላንትና ናና ሪከርድ የምትባል ጓደኛ አለችኝ ሀቡ ናና አልኳት። እኔ ቲክቶኬን አጠፋዋለሁ ወላሂ የተሰበሰበልኝን ብር ለመቅዶኒያ ወስጄ ሰጥቼ ድራሽን ነው ማጠፋው። ቁርአን ነይር ወይስ ራሴን ላጥፋ አልኩኝ። ለምን እዚህ ጋር ቤተሰብ ይደውልልኛል። አይባ ቤተሰቤ ጋር ያለ ኢትዮጵያ ነው ያለሁት። ገባሽ? ቤተሰብ ይደውልልኛል። ከኔ ጋር የነበሩ አብረው ፎቶ ሲነሱ የነበሩ ሲወጡ ሲገቡ የነበሩ ሰዎች ሲያወሩ ትክክለኛ ነገር በቃ የሚመስለው ቤተሰቤ በጣም በኔ ያፍራል። ገባሽ? እኔ እየታመምኩኝ ነው። ዜድን እያመመኝ ነው። እባክሽን በቃ ለምን እንደዚህ ይፈጠራል? ኧረ በአላህ ብዬ በክብር አወራኋት። አናደደችኝ። ብልጭ አለብኝና እንደ ህፃን ልጅ አፍሽ ዝጊ፣ ዝም በይ አንቺ ይኸውልሽ አንበሳ ምንድነው አልሽ ቪዮ አልሽ ምናምን ብላ ስጮብኝ እንደች ህፃን አረገችኝ። እንደ ዝም ስል ስለማመጣት ነው እንደ ብዬ እኔም ተናድጄ አፍሽ ዝጊ በቃ ከዚህ በኋላ እንዲያትናገሪኝ ተሰዳድበን መልሰን እንደገና በውስጥ እየሽ እንዲህ እየተባልኩ ውስጥ ላይ ዜድ እንዲህ ያለሽን ሰው መብትሽ ነው መናገር። እኔ ግን እንደዚህ አልሰደብኩሽም፣ አልተናገርኩሽም። ደግሞ ሌላ ሰው እኮ ቢሆን ዜድ ወላሂ አቡ አይደብረኝ። እኔ ምን የማይረግጠኝ ሰው አለ እንዴ? በጣም ብዙ ሰው እኮ ይረግጠኛል። ዜድ ዛሬ የተናገረችውን እኮ እነ እንቁርቲ እነ ጆከር ሁሉም ተናግረውታል ከዚህ በፊት። አላመመኝም። እንደውም ለምን ረሱኝ ነበር የምለው። ዜድ ግን ሲሆን ታመምኩ፣ ታውቂያለሽ፣ ተንቀጠቀጥኩ። ዜድ ላይ በገባች ቁጥር መሳቀቅ ጀመርኩኝ፣ መንቀጥቀጥ ጀመርኩኝ። ለምን አይባ ለምን እኔ ስለምን ልሳቀቅ? እኔና እሷ ያኔ እኔ ለሷ እንዲያደርለው እኔ ወላይ ታሰሬ እንኳን ከዛ ሀገር ሰውጣ እነሱን ትቼ ስለወጣሁት እንኳን ያለቀስኩ ሴት ነኝ። ጓደኞቼን እዛ ማቃቸውን ጥሩ ሰዎች ትቼ ልወጣሁት። እሷ ምንድነው በመጀመሪያም የተናገረችው ቤሩት የምትለው ገነትና እንትና ምን አደረጓት? ዋናው ባሉ አይደለም ያደረጋት። ለምን ቤሩትን ምን እንደሆነ ልንገርሽ ሱሱ፣ እኔ ልንገርሽ። ለዚህ መፍትሄው የባልሽ ቤተሰቦች ሊረዱሽ ይገባል። ካለበለዚያ የባዳ መጫወቻ ነው የምትሆነው። ማንም ነገ እየተነሳ እየመጣ አንቺን ሚስጥር አለኝ እያለ ስለባልሽ ስለቤተሰብሽ አወራለሁ እያለ ማንም እየመጣ ሊያስፈራራሽ አይገባም። ሶሻል ሚዲያ ላይ ነው ስራሽ፣ ሂውማን ሄር ነጋዴ ነሽ። ስለዚህ ሶሻል ሚዲያ ቲክቶክ ሱቅሽ ነው፣ ስራ ትሰሪያለሽ። ስለዚህ ቁጭ አድርገሽ የባልሽ ቤተሰቦችን ማንም እየወጣ ሚዲያ ላይ አፉን በከፈተ ቁጥር እናንተ ልታሳቁኝ አይገባም። ማንም የፈለገውን ይበል። ካመናችሁ እኔን እመኑ፣ ካላመናችሁ የራሳችሁ አይባ እኔ ማንንም ታናግራችሁ ይገባል። ኦኬ እኔ ደግሞ ካላመናችሁ ነገር ወጥ የለው አቡ የኔ ነው ያመመሽ። ቆይ አንዴ የኔ ነው ያመመሽ፣ ሌላ አላለሽ። ያመማት ዜድዬ ስለምትወድሽ ነው ያመማት። እኔ እሷ ስለምወዳት አብረን ስለነበረ ይሄን ያህል ለምን በቃ ያማል። አይባ ለምን እኔ በቃ ሰው አይወጣልኝም ማለት ነው። ለምንድን ነው ሚት የምታደርጉኝ ሞዴሬተሮች? ይሰማኛል። ስልጣን አግኝታችሁ ተው እንጂ። እኔ እሺ ሰው እንዳልቀርብ ነው ማሚ። አሁን የቀረብኩት ሁሉ ሲቀየርብኝ አይከፋኝም። ሌላ ሰው ቢሆን እኮ ችግር የለውም። አሁን ዜድ የኔ ናት፣ ካጠገቧም ያሉት የኔ ናቸው፣ እምወዳቸው ናቸው። ገባሽ? ለምን እኔን አልተረዱኝም? የውስጤን እያወቁ ለምን እንደዚህ ያደርጉኛል? ይከፋኛል። ገባሽ? እኔ ዜድን እኔ አሳልፌ ለሚዲያ መስጠት ፈልግ እኮ ቀድሜ መጥቼ እንዲህ ብላኛለች አይባ ብዬ እኔ አንቺ ጋር መጥቼ እኮ ከስሻት ዜድን እጠራት ነበር አይደል እንዴ? እኔ አልጠራዋትም። ለምን? ክብር አለኝ ለሷ። ገባሽ? እምከሳትም ሰው አይደለችም። እዚህ ጋር እኮ ሱሱ ከስሸሽ እኮ አይደለም ለሀቢባ ያልኳት እኮ አቡ እኔ ከመሬት ተነስቼ እንዳልሆነ ከመሬት ተነስቼ እንዳልሸጥኳት ነው እንድታቀልለው ህዝቡ ያቀልኝ። ህዝቡ የሚፈልገው አንበሳ በአንድ አንበሳ እንዳልሸጥኳት ከመሬት ተነስቼ እንዳልተናገርኩ ለሱሱ ህዝብ ይወቅልኝ ነው እንጂ እኔ ከስሸሽ አይደለም እኮ። እኔ አውቀው እሷ የተናገረችኝ ንግግር እኔ ዜድን ተናግሬ ቢሆን ኖሮ ወላሂ ዜድ ቮይሱን ይዛው ነበር የምትወጣው። እኔ ግን እናቴን አልወጣም። እኔ ድፍረት ብዬ ነው ያለቀስኩት። ወላሂ ነው የምልሽ። ገባሽ? ለምን ስለመወዳት። ቆይ ሱሱ አሁን እዚህ ጋር አሁን ባንቺና በባልሽ ስለገባው በመሀል በማያገባኝ አንቺ ፈቃደኛ ያልሆንሽ ወጥቼ ስለተናገርኩ ይቅርታ። ኦኬ በቃ ባንቺና በባልሽ ገብቼ አንቺ ፈቃደኛ ሳትሆኚ ዜድ እኔ እኮ እረዳሻለሁ፣ ችግር የለውም። ግን ይኸውልሽ አይባ አሁንም ነገም የምናገረው ሚዲያ ላይ የምልከሰከሰው ምንም ምለውም እኔ ነኝ። እኔ ካጠፋው
እኔን ተናገሩኝ እንደፈለጋችሁ። በቃ ማንኛውም ሰው እኔን ይናገረኝ። ገባችሁ? እኔ ወደ ስራ ዓለም ነው የምገባው ከዚህ በኋላ ልጄንና ባሌን ትቼ ማለት ነው። ብቻዬን የምኖር ሴት ነኝ፣ ምሰራ ሴት ነኝ፣ ምሰደድ ድጋሚ የምሰደድ ሴት ነኝ። እኔ አርፌ የምቀመጥ ሰው አይደለሁም። ስለዚህ ልጄን የሚጠብቅልኝ ደግሞ አባቱ ነው። በቃ እኔ ልጄን አባቱን ተናገራችሁ ማለት ልጄን ተናገራችሁ ማለት ነው ለኔ። በቃ እኔ አልፈልግም ማንም ሰው የሱን ፎቶ አድርጎ ምንም አይነት ንግግር እንዲናገር አልፈልግም። ገባሽ አቡ? ለምን እኔ እሸማቀቃለሁ፣ እሳቀቃለሁ። እኔ በወጣሁት ሚዲያ ላይ እኔ ቲክቶከር በሆንኩት ልጁ ለምን ይሰደብ? ሲና ነገ ሲያየው እናቴ ስታሰድበው ነበረ ብሎ ነገ እኔን አይንሽን ላፈር ሊለኝ ይችላል። ለምን የሚያድገው ከአባቱ ጋር ነው። እኔ የለሁም አይባ ገባሽ? እኔ ወይ ልጄን እኮ ለእናቴ መስጠት ይችላል። ከሰማሽ ግን ይኸውልሽ የኔን ምክር ከሰማሽ እንደዚህ ስትይ ይኸውልሽ ለጠላትሽ መሳሪያ እየሰጠሽ ነው አንቺን የሚወጋበት። ይርገጡት ባልሽን ጨው ነው ይሟሟል፣ ምንም ችግር የለውም። ባልሽ አንቺን ልረዳሽ ይገባል። እኔ ባሌን ፎቶ ለጥፈው ይረግጡታል አይደል? ባሌ ግን እኔ እንደማላስረግጠው እንደምወደው ያውቃል። ስለዚህ ጠላቶቼን መጥቼ በእናታችሁ ባሌን አትናገሩብኝ፣ ልጆቼን አትናገሩብኝ ብዬ አልለምናቸውም። እርገጧቸው። ልጆቼ ፎቶአቸው አለላችሁ፣ ቪዲዮ የባሌ ፎቶ አለላችሁ። እርገጧቸው በደንብ ያውቃሉ። እኔ እናታቸው እንደምወዳቸው ያውቃሉ። እኔ እናታቸው ለጠላት አሳልፌ እንደማልሰጣቸው ያውቃሉ። ስለዚህ ከጠላቴ ጎን ሳይሆን ከኔ ጎን ነው የሚቆሙት። ልጆቼም ባሌም የባሌ ቤተሰብም። ሱሱ አንቺ ነሽ ማስተካከል ያለብሽ። ቁጭ አርገሽ ምንም አይመስለው በቃ ጭራሽ ምንም አይመስለው ገልበጣ እሱ ወላሂ ምንም አይመስለው። ግን እኔ እሱ ተረዱሽ። ለምንድን ነው ለጠላቶችሽ መሳሪያ የምትሰጪው? አንቺ እናቱ ደውላ ወላሂ እናቱ ከአሜሪካ ደውላ ልጄ ምንም እንዳይሰማሽ እኛ ከአንቺ ጎን ነን፣ ምንም እንዳይሰማሽ። ግን ይደብራል ማሚ። እኔ ሸማቀቃለሁ። መጀመሪያ ጊዜ እኔ እንደመጣው ክፍለ ሀገር ሆኜ እሷ ጋር ዜድ ጋር ላይቭ መግባት አልችልም ነበር። ደውዬ እንኳን እኔ ማዘርም አውርተናታል፣ አብረን አውርተናታል እንደ ቤተሰብ ማለት ነው። ገባሽ? ለምን በቃ እኔ ምንም ነገር እኔ ሻይባ እኔ እኮ እኔ ነኝ አይደል ዝቀው ሚስደቡኝ ችግር የለውም። ግን ዮናስ ቲክቶከር ቢሆን ወይም በዚህ ቲክቶክ ተጠቃሚ ቢሆን እሱ እንደፈለጉ ቢያደርጉ ችግር፣ እኔ ግን እንደ ሰው ይሰማኛል። ገባሽ? ይደብረኛል። ሁሌ ይሸማቀቃል። ያ ነው እንጂ እኔ ነኝ እንጂ የሚደብረው እሱ ችግርም የለበት። ሁሉም ማዳግ አድርገሽ ስለምታይ ነው። ሰው ሁሉም ማይቀየር ስለሚመስልሽ ነው። ሱሱ ተመከሪ፣ ስሚ፣ ሰው ይቀየራል። ትናንት ቤሩት ላይ አብረሻቸው የበላሻቸው የጠጣሻቸው እያንዳንዳቸው ነገ ሰክሰስፉል ስትሆኚ የተሻለ ሀገር ሄደሽ ቢዝነስ ከፍተሽ ስኬታማ ሆነሽ ስትኖሪ እያንዳንዱ ይጠላሻል። ሁሉም ጠላትሽ ይሆናል። ሁሉም ወጥቶ ስላንቺ ይሳደባል። ይቀጥላል። ገና አይምሮሽን አሳምኚው። ከማንም ምንም አትጠብቂ። ከፈጠረሽ አምላክ ብቻ ጠብቂ። አምላክሽ ብቻ ከጎንሽ ይሁን። ከዛ ቀጥሎ የባልሽ ቤተሰብ ከተረዳሽ፣ ባልሽ ከተረዳሽ ሚዲያ ላይ ሰው ቢሳደብ ቢራገጥ ለምንድን ነው መልስ የምትሰጪው? ለምንድን ነው የሚገርምሽ? ለምንድን ነው የምታለቅሽው? አለቀ። ያውሩ። አውርቶስ አዲስ ቶፒክ ሲያገኙ ወደ አዲሱ ይሸጋገራሉ። አለቀ። ባልሽ አንደርስታንድ ካደረገሽ፣ የባልሽ ከተረዳሽ you don't have to explain yourself to anybody። እኔ እኮ ላይቤንም የሶስት ቀን 4 ቀን ከፍቼ አላውቅም። አልገባም፣ አላወራም። ያቺን ቪዲዮ ሰራ ወጣው። ለምን ሰው ማወቅ ስለፈለገ መመለስ ስለነበረብኝ መለስኩኝ። ገባሽ? ለቤተሰብ መልስ ይሆናል፣ ለሱ ቤተሰብ መልስ ይሆናል፣ ለዜድም ለሜላ ሁሉም ሰው መልስ ይሆናል የሚለው ነገር። ለዜድም እዚህ ለምትዩ ማለት ነው ችግር የለም። በአንድ አንበሳ ምናምን ተይውና ተናግሬያለሁ። አንቺ እኮ ከዛ በላይ ተናግረሽኛል ውዴ፣ ከዛ በላይ ተናግረሽኛል። ለዜድም መልስ ይሆናል። ለምን አንቺ አሁንም እኮ ወደ እርቅ እየሄድን ነው አይደለም? ወደ እርቅ እየተባባልን ነው። አንቺ ተናግረሽኛል። ወደ እርቅ እየተባባልን ነው። ግን ከአንቺ ጋር ተጣልቼ አይደለም፣ ግን ከመሬት ተነስቼ እንዳልሆነ ህዝብ ይወቅልኝ ነው አልኩ እንጂ እኔ ካንቺ ጋር እሺ ከመሬት ተነስተሽ እሺ ዜድ እንደዛ ከሆነ ለሃይባ ለምን እሺ ፓስፖርቱን ለምን መረጃውን አታመጭልኝም? እሺ ሁሉም ቤተሰቡ ስለ ፓስፖርት ነው እንዴ አንቺ ያወራሽው? ስለሌላ አንቺ እኮ ያወራሽ ያለሽው ፓስፖርቱን አሳልፎ ይሰጣል ገነት ምን አደረገች እሱ ነው። ፓስፖርት ብቻ ሳይሆን የተናገርኩት ላይቭ ላይ ሌላ ነው። ገባሽ? ስለ ፓስፖርት ብቻ ነው ከመሬት ተነስቼ የተናገርኩት። በቃ ይሄ ብቻ ነው። ማንኛውም ሴት ማንኛውም ትዳር ላይ ችግር ይፈጠራል። ኢትስ ኦኬ በቃ ይሄ ነው በቃ እና ይሄ ነው በቃ እሺ አያገባኝም። እሷ ይኸውልሽ ከምንም በላይ የልጅ አባት ሆኖ አሳልፎ ለጠላት አይሰጥም። ፓስፖርት ሰጥቷል የምትል ከሆነ ማስረጃ ታቅርብ ነው። ማስረጃ ነው። ኦኬ በቃ ሀቡ ችግር የለም። እዚህ እንትን አለ እንደገና ስለ ልመና ያልሽው ያው እዚህ ብዙ ሰው የሚያውቁኝ ስላለ የዛሬ አመትም የዛሬ ወራታችም የዛሬ ምናምንም እላለሁ አሁንም ነገም እምለው ነው። ውስጥ ግን ብለሻታል እኮ ደግሞ ብያት ነው። እሺ ብያት ግን ከዚህ በፊት እምለው ነገር ነው። ኦኬ እምለው ነገር ነው። አሁንም እዚህ ያለ 13800 ሰው ነገ ጧት እኔ ብታመምም ብቸገርም ምን ብልም እኔ ወጥቼ አሁንም ደግሞ አለምንም ይኸው ቃል ነው። ሚካኤልን ነው የምላቻለሁ። ታምሜ ቢሆን እንኳን ከእናቴ ያስልካለሁ።
ታምሜ በሆን እንኳን ቸግሮኝ በሆን እንኳን እኔ አዎ እቸገራለሁ። ከዚህ ሳልቸገር ቀርቼ አይደለም። ግን ለምን አለ አራተኛ ልጅ ሲመጣ የቀጠሮ ጌም አዘጋጃለሁ ጌም ምናምን እኮ እኔ ጋይ እኔ ምሽት ስለ ጌም ምናምን ጌም ማን እኮ ነገር አንድ ነገር ልንገርሽ አቡ፣ እኔ አሁን ብር ጌም ከምጫወት የቀጠሮ ጌም ከምጫወት ተብሎ ነው የተሰበሰበልኝ አይደለ? ቀጠሮ ጌም ቲክቶክ ከሚበላው ተብሎ ነው ጌም ላይ ነው ብርም ተዋጣ ነው። ምንም ልዩነት የለም። ልመና ነው። ስለ እውነት ከተወራ ማለት ነው። እኔ እኮ ብዬሻለሁ ስሱ እኔ እኮ ብዬሻለሁ የቀጠሮ ጌም የሚያጫውትሽ ከሌለ እኔ ያጫውትሽ ካልሆነ ግን ብሩ ስለሚቆርጠው ብዙ የሚወድሽ ሳፖርት የሚያደርግሽ ስላለ ምንድነው ያልኩሽ? ቶሎ ብለሽ ወደ ስራሽ እንድትገቢ ሳፖርት ያርጉሽ ብዬሻለሁ እኮ ብዬሻለሁ እኮ እኔ ነኝ እኮ ነው የገፋፋውሽ። ልመና ያልሽ ብር ሆነና ጊፍት ሆነ እንጂ ልመና አሁን ያልኩት ስለልመና ስላልኩ አይደለም። አረ ሚካኤል ስላንቺ አይደለም። አሁንም ላንቺ አይደለም ማርያምን እና ይኸው እዚህ ሚዲያ ያለ 14,000 ሰው ነገም ይኸው ተቸግሬ አልመጣህም፣ ታምሜ አልመጣህም። ይኸው እዚህ ጋር እንድታቁልኝ እኔ ጌም እጫወታለሁ፣ ችግር የለም ጌም እጫወታለሁ። ለሱሱም እኔ ለማኝ ያልኳት አይደለም። እኔ ነኝ ከጌም ከሚቆርጠው ብዙም የሚወድሽ ሳፖርት የሚያደርጉ ስላሉ ቢሰጡሽ ይሻላል ጌም ይቆርጥልሻል ያልኳት እኔ ነኝ። ለሱ አይደለም ለማኝ ያልኳት ያለው እና ሱስዬ እኔ ካስከፋውሽ በባልሽና መሀል ስለገባው ይቅርታ። ሴጣን ፍር ይበል ታረቁ። ሱሱዬ አንቺም በያት ማለት ይቅርታ። እኔም አንበሳ ምናምን ስላልኩሽ ይቅርታ። አንበሳ ሸጥሽኝ ስላልኩሽ እኔም ይቅርታ አለች ቴዶ። ስለዚህ ሴጣን ፍር ይበል። ሰላም ናችሁ ግን ማለት ነው። ያለፈው ነገር አልፏል። ግን በጣም ነው የሚያሳፍረው። አንድ ሀገር ላይ ኖራችሁ ብዙዎቻችሁ በልታችሁ ጠጣችሁ ያ ሰው ከዛ ሀገር ከንስሎ ሲወጣ ወይ በብሎክ ሲወጣ ተመልሶ ስለማይመጣ የሞት አይምሰላችሁ። አለ በህይወት እኮ መግባት ይችላል። መግባት እኮ ይችላል። አቦዚ ሀገር ብሎክ ቢደረግ እኮ መግባት ይችላል። አሁን ልግባ ብትል እኮ እናመጣታለን። ግን ለምን ተሳቃ እየተደበቀች ሌላ ጠላት ደግሞ ታፈራለች። ተመልሳ እዛ ሀገር መምጣት እኔ እኮ ብያታለሁ። እዚህ ሀገር ጭራሽ መምጣት የማይገባት ነው። እኔ ብያታለሁ። ዱባይ እኔ ብያታለሁ። ወይ ዱባይ እንኳን አትሄጂ። ኳታር ሀቢባ ይኸው ሪከርድ አልሰማሽው? ሀቢባ ናት ያንቺ እህት። ሀቢባ ናት እኮ ጎንሽ ያለችው። እዛ ሄደሽ ስሪን ያልኳት ይኸው አለች። ሱሱ ዱባይም አትሄጂን ያልኳት ገባሽ? ያንቺን አይደለም ሌሎች በጣም ብዙ አሉ እየወጡ የሚናገሩ። ሱሱ በመረዳቷ በጣም የተቃጠሉና ከታገዘች በኋላ ባንዴ የተገለበጡባት ከባሏ ጋር በመታረቋም የተናደዱ እኛ ለሷ ብለን ባሏን ረግጠነው ሰድበነው ለሷ አግዘን እሷ ግን ሄዳ ታረቀች ብለው። ሰው ሲታረቅ የሚናደደው ሴጣን ብቻ ነው። ሰው ስለታረቀ አትናደዱ፣ ሰው ስለታገዘ አትናደዱ። እናም ፈጣሪ ግን አለ። ሁሌም ሰው ቢቀየርም ፈጣሪ አለ። ሱሱ ከሰው የምትጠብቂውን ነገር አቁሚ፣ ከፈጣሪ ብቻ ጠብቂ። አንደኛ። ሁለተኛ ጓደኛ ተቀየረ ብለሽ የምታለቅሽውን ነገር አቁሚ። ቆፍጠን በይ። እንደ እድሜሽ ሁኚ። እንደ ህፃን ልጅ እንደ ትምህርት ቤት ተማሪ ጓደኛ ተቀየረ ብለሽ አትነፋረቂ። እኔ ያለ ጓደኛ ብቻዬን ስንት ዓመቴ። ምንድነው ጓደኛ ኖረ አልኖረ ምን ያደርጋል? መዘዝ ነው እንጂ ይዞ የሚወጣው ጓደኛ ምንድነው ጥቅሙ? እኔ እንደዚህ ስትሮንግ የሆንኩትኝ ብቸኛ ስለሆንኩ ነው። ጓደኛዬ ባሌ፣ ሁሉ ነገር ባሌ ነው። ማንም ነገር ሚስጥርሽን አወጣለሁ ብሎ የሚያስፈራራ ጓደኛ የለኝም። ስለኔ ምንም የሚያውቅ ማንም የለም። ቤቱ የሚሄደው ወይ ቤት የሚመጣ ጓደኛ የለኝም። አለቀ በቃ። ብቻሽን ጠንካራ ሆነሽ መቆም ከፈለግሽ ከዚህ በኋላ በሰዎች መከበብሽን፣ ጓደኛ ማብዛትሽን አቁሚ። ህይወትሽን ቀጥይ። አለቀ። ለተረፈ የሚረዳሽ ይረዳሽ፣ የማይረዳሽ የራሱ ጉዳይ። እሺ እናቴ ጠላቶችን ስለ ባል ያታው ስለ ልጅ ያታው እንትናቱ አንዴ ወተናል ሶሻል ሚዲያ ላይ። አንዴ አንድ ሰው ሶሻል ሚዲያ ላይ ከወጣ በኋላ ዓለምን መቆጣጠር አይቻልም። ሶሻል ሚዲያ ላይ ልጅሽን ፖስተሻል፣ ባልሽን ፖስተሻል፣ አለቀ። ልጆቻችሁ እንዲለጠፉ ባሎቻችሁ እንዲለጠፉ ማትፈልጉ ሰዎች፣ ይሄ ነገር የሚያስጨንቃችሁ ሰዎች አለማውጣት መጀመሪያም። አንዴ ልጆቻችሁን ባሎቻችሁን ካወጣችሁ በኋላ ልጅ የተነካ ባል የተነካ። በህይወቴ አንዴ ነው ልጅ ሲሰደብ ያለቀስኩት። ከዛም በኋላ ሲሰደብ ስክሮል ነው ማድረገው። ቢካዝ አንዴ ነው የሰው ልጅ የሚደነግጠው። በአንድ ችግር አንዴ ነው የሚለቀሰው። በአንድ ቀልድ አንዴ እንደምንስቀው በአንድ ችግር አንዴ ነው የምናለቅሰው። በአንድ ችግር ደጋግሞ ማልቀስ ይሄ እንትንነት ነው። እኔ አላወራውም ይሄን ነገር አንስቼ እንኳን ገብቼ ላይቭ ሀሳብ ምንም አልሰጠውም እኮ ቪዲዮ ሰራው በቃ። አሁንም እዚህ ጋር ቁጭ ብለን ያው እያወራን ስለሆነ ከልቤ ስለሆነ የማወራው ለዛ ነው እንጂ እኔ ጭራሽ ነው ወጥቼ ማላብራራው። ስሰደብ እኔ መልስ ሰጥቼ ማላቅም። አይባ ወላሂ እኔ ለአንድ ሰው መልስ ሰጥቼ አላቅም። ለአንድ ሰው ኤቭሪዋን እዚህ ውስጥ ቲክቶክ ላይ ለረገጡኝ ሁሉ እኔ አንድ ቀን መልስ ሰጥቼ አላውቅም። ቼክ ሁሉ አላረግም።
ግን ያው ከዜድና እኔ ደግሞ ጓደኛሞች ስለነበርን አሁንም እሷና እኔ ማውራት ስላለብን ነው እንጂ እንዲህ ሳብራራ ሆድ ብሶኝ ያለቀስኩትም ያስረዳሁትም ያብራራሁት የተሰማኝን የተናገርኩት እንጂ ወላሂ ነው አውጥቼም አላብራራም መልስም አልሰጥም። ስፔሻሊ አንቺ ቢዝነስ ወመን ነሽ። ቲክቶክሽን ቢዝነስ ነው የምትሰሪበት። እንደማንም ዝም ብለሽ እንትን ልትይበት አይደለም የከፈትሽው አይደለ? አዎ ትሸጫለሽ። ስለዚህ የቢዝነስ ሰው ደግሞ ብሔርተኛም መሆን የለበትም፣ ሃይማኖተኛም መሆን የለበትም፣ ፖለቲከኛም መሆን የለበትም፣ ነገረኛም ተሳዳቢ መሆን የለበትም። ላይቡን ከፍቶ ስለ ቢዝነሱ ብቻ ነው ማውራት ያለበት። ሶ ኔክስት ታይም ማንም ሰው የቀረበሽ ሰው ማንም በጣም የምትወጂው የቀረበሽ ሰው እንኳን ቢሰድብሽ ቤትሽን ከፍተሽ መልስ እንዳትሰጪ። ይሄን ቃል እንድትለምጂ እፈልጋለሁ። አርፈሽ ስራሽን እንድትሰሪ ማለት ነው። በቃ ላይብሽን የምትከፍቱ ስራሽን ለመስራት ወይም ጌም ለመጫወት እንጂ ሌላ ለማንም ምላሽ ለመስጠት አይሁን። ገባሽ? ሱሱ ካለበት ወደፊት መራመዳችሁ እየጎተቱ ወደኋላ ይጥሉሻል። እሺ እኔ ፍቅር እሺ። ኧረ አልጻለኝ ሰው አንዴ ሶሻል ሚዲያ ላይ ከወጣ በኋላ ተናገሩኝ ነኩኝ ብሎ ነገር የለም። ሰው እንዲናገራችሁ ካልፈለጋችሁ ሶሻል ሚዲያ ላይ አትውጡ። በቃ አንዴ ከወጣን በኋላ ግን ዓለምን መቆጣጠር አይቻልም። ኮሜንታተርን መቆጣጠር አይቻልም። ማንንም መቆጣጠር አይቻልም። ይሄ ፍሪ ሶሻል ሚዲያ ነው። ሁሉም ቤቱን እየከፈተ የፈለገው አፉን ይክፈት። ከሌ ተናገረኝ አትበሉ። ፎከስ። ለምንድን ነው እኔ ላይቬን የከፈትኩት? ምን ላደርግ ነው የከፈትኩት? እቃ ልሸጥ ከሆነ እቃዬን እሸጣለሁ። አስተማሪ ታሪክ ልሰማ ከሆነ አስተማሪ ታሪክ እሰማለሁ። ልረዳ ከሆነ እረዳለሁ። በቃ የከፈታችሁበትን ዓላማ ላይቡን ስትከፍቱ ይዛችሁ የከፈታችሁበትን ዓላማ ብቻ አከናውኑ። እሺ አሁን እናንተ ሰላም ናችሁ አይደል? ምንም አይነት ክፉ ነገር ከሁለታችሁ ማፍ የትም ቤት ገብታችሁ ስትናገሩ መስማት አልፈልግም። ኧረ እኛ እስካሁንም አልተነጋገርንም። ላይቭ ላይ ምንም ነገር እስከዛሬ አልተነጋገርንም። ዜዶም ቃል ግቢልኝ ሁለታችሁም ክፉ ላይወጣኝ ስለ ሱሱም ስለ ዜድ ምንም አይነት ክፉ ነገር ላልናገር በይ። ኧረ እኔ አልናገርም፣ ተናግሬም አላውቅም። መቼም ወደፊትም አልናገራትም ብያታለሁ። ምን ሲጀመር አይ ማንም ጋር ገብቼም አላብራራም። ካሁን በኋላም ሸር ቢደረግልኝም ስለሷ መጥፎም አልናገርም። ስለሷ መጥፎም ከዚህ በፊትም አልተናገርኩም፣ አሁንም አልናገርም። ኦኬ ሰላም ይሻላል። እሺ ሰይጣን ፍር ይበል። እናንተ ስትታረቁ ሰይጣን ያፍራል። ሰይጣን ብቻ ነው ሰው ሲጣላ ደስ የሚለው። ኦኬ እሺ እናቴ እሺ። አሁን እኔ ያስታረኩበት የሆነ ነገር አትወርዱም ሁለታችሁ? እርጉዞኜ በባዶ ሜዳ ጉሮሮ የሚደርቀው ቤቢ ላይ እኔ ልክ ስትወልጅ ነው የኔ ስትወልጅ ነው አንበሳ የሚመጣው። ከአንበሳ ልጇ አንበሳ ሴት የምትመጣሽ። እሺ እሺ። የዛኔማ እኔም አንበሳ እስከ ዛሬ አውርጄ አላውቅም። አቦ ከነ ልጇ ነው የማወርድልሽ። እስከዛ ሸቅላለሁ ወልድ። እሺ ሁለታችሁም ቃላችሁ ነው የወለድኩ ሁለት መጥቼ ላይ የመጀመሪያ አንበሳ ማውረድላችሁ ሼር አድርጉላቸው ወልዳቸው ነው የምለው ከነ ልጇ ወላሂ እኔም አወርድልሻለሁ። እኔ ፍቅር እሺ። እኔ ማሮች አመሰግናለሁ። እንኳን ታረቃችሁ፣ በጣም ደስ ብሎናል። ሰይጣን አፈረ እና ሌሎቻችሁ ደግሞ ታርጌት የሙሉልኝ ውዶቼ። እዚህ ጋር ታርጌቶች ዣንጥላ እቺ እንኳን አታቅታችሁም። አንዳንድ ሺህ ቆይ እናት ሂዱባት እስቲ። ሌትስ ጎ። ታርጌቴ ሳይሞላ አትወጡም ከዚህ ቤት ጠብቁ። 3 ዣንጥላ ተሰጥቶኛል። 7 ይሰጠኝና ያው እሷ አንድ ሰጣለች። አሁን 6 ይቀራል ጋይ 6 ሰው አንዳንድ ዣንጥላ ሰጡ። ሌትስ ጎ። ዱባይ ያላችሁ ምግብ የሚችል ያናግረኝ። ዱባይ ያላችሁ የምግብ ስራ የምትፈልጉ አናግሩኝ እያለች ነው አንዲት ልጅ። ደላላ ካልሆነች አናግሯት። የሚከፈል ኮሚሽን ከሌለው በነፃ ከሆነ ጋይስ ስጡኝ። 4 የሆነ ሰው ሰጣኝ መሰለኝ 4 ነው። 6 ዣንጥላ ይቀራል። ታርጌቱ ምቱልኝ። 6 ሰው አንዳንድ ዣንጥላ ስጡኝ። አንድ ሰውም 6 መስጠት ይችላል ከፈለጋችሁ። አስገብኝማ በፈጠርሽ። ቆይ አንዴ ታርጌት ይሙላና አስገባሻለሁ። እሺ ውዴ። እንትን ፒን ታይሙ ኤክስፓየር አድርጎብኝ ነው ታርጌቱ ላይ ያለ። ሌትስ ጎ። ፒንኳን ዣንጥላ ስጡኝ። ሀቡዬና ሂማኔር ኢትዮጵያ ገብቶልኛል። የኔ ፍቅር ንገሪያቸው እኮ ቪዲዮ ላይ ቼክ ደስ አለኝ። ሪፖስት አደረኩትኝ ስቶሪ አደረኩት። ጎበዝ፣ በጣም ጎበዝ። አሁን አጠገብሻል ለማሳየት ይችላልሽ። አሁን እዚህ የለም ሱቅ ነው ያለው። አንድ ጓደኛዬ ቻይና ነው የምትኖረው። እኔ ከማመጣበት ቦታ እኔ ሰፖርት ለማድረግ 20 ፍሬ ይዛልኝ መጣች። ሁሌ አስገባልሻለሁ ኢትዮጵያ ብላኛለች። ማስገባት መንገዱን አላውቅም ነበር ወደ ኢትዮጵያ። አሁን ከዚህ በኋላ አስገባለሁ ማለት ነው። አንበሲት ጋይስ ሂውማን ሄር ገብቷል ኢትዮጵያ። ሱሱ ጋር ሱሱ ሂውማን ሄር በጣም ሃይ ኳሊቲ ነው ታውቃላችሁ። ገብቷል ሂውማን ሄር። ነገ የኔ ማር የኔ ውድ ቴንክ ዩ። 5 ይቀራል አሁን ሌሎች 5 ሰው አንዳንድ ሻንጥላ እና ሂውማን ሄር አስገብታለች። ሱሱዬ ፎሎ እያደረጋችኋት እዘዙ። እኔንም ጠይቃኝ። ቆይ ሜሪዬ ጠይቃኛለች። እንትን ልልሻለሁ ቁጥር አንድ ክልሻለሁ። እሺ ከፈረንሳይ አንዲት እህቴ እሺ እኔ ፍቅር እሺ ልጋለች። እሺ
ቆይ ስትጀምር እነግርሻለሁ ብያት ነበር። የጠየቁኝን ሰዎች እያስታወስኩ ማን እንደሆኑ ቁጥራቸውን ልክልሻለሁ ኮንታክት እንድታረጊያቸው እና ውዶቼ ሂውማን ሄር ኢትዮጵያ ውስጥ ላላችሁ ከኢትዮጵያ ውጭ ላላችሁም ትልክላችኋለች። ሃይ ኳሊቲ ሂውማን ሄር ሱሱ ሂውማን ሄር አለችላችሁ። ባዮች ላይ አስቀምጥሽ ቁጥርሽን የኢትዮጵያ ቁጥሬን አስቀምጫለሁ። ዋትስአፕም ከፍቼበታለሁ። የቤሩትም ቁጥር አለ። የኢትዮጵያ አዲስ ቁጥሬ ባዮ ላይ አስቀምጫለሁ። ዋትስአፕ 0959670009 yes የኢትዮጵያ ቁጥሯ ዋትስአፕም አለው። ቀጥታ ይሰራል። በዋትስአፕ ኮንታክት አርጓት። አካባቢዋ ላይ ቁጥሯን እየወሰዳችሁ እሺ። ዣንጥላው ሙሉልኛ ውዶቼ፣ ወደ ጉዳያችን እንድንሄድ 4 ዣንጥላ ስንት ነው የሚቀረው? ፒንኳን ዣንጥላ ታርጌት ላይ ያለው 5 ይቀራል ውዶቼ። 5 ሰው አንድ ዣንጥላ ወይም አንድ ሰው 5 መስጠት ይችላል። ሌትስ ጎ። የት ነው ኢትዮጵያን ያለችው? ሱሱ የኔ ፍቅር በቃሽ፣ አንቺ 2 ተሰጠሽ። ሌላውን 4ቱን እነሱ ይስጡኝ። እናንተ ስጡኝ። እንዳንቺ አይነት አላት አቡዬ። እንደዚህ አይነት አለሽ ማሪ? ኮፍያ ገና አልገባልኝ። አሁን ስፌት ብቻ ነው ያስገባችሁ፣ ኮፍያ አላስገባችሁ። እና ቀጣይ ሳምንት እዛው ድርጅቱ ጋር ቁጭ ስለምል የምትፈልጉትን እያስመረጥኩ ልክላችኋል ኢንሻአላህ። ሞስትሊ ሰው የሚፈልገው ኮፍያ ነው። እሺ በጣም የሚፈለገው አሁን ኢትዮጵያም ሰው ትንቀልሻ። አዎ እኔ ራሱ አሁን ኮፍያ በጣም እያማረኝ ነው። አቡ ተጠቅሜ እኮ አላውቅም፣ ልጠቀም ነው። በጣም ያምራል። እዚህ የሚሰሩት ብታይ ስፌት የፊት ፀጉር ስለሚበላ በላ የኔ ፀጉርማ በላው። በጣም ስለምትሰፊ ይበላዋል። እና እንትን ነው ሰው የሚፈልገው ኮፍያ ነው የሚፈልገው ሰው። ጋይስ 4 ዣንጥላ ሊቀረኝ 4 ዣንጥላ ስጡኝ። ፒንኳን ዣንጥላ